ሰላም ውድ የሮሃ ቴክ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በዛሬው ቪዲዮ ከሁለት ቀን በፊት የነበረኝ ባይናንስ በአዲስ አበባ እንግዲህ ሚታፕ አዘጋጅቶ ነበር። እንግዲህ እዚህ ሚታፕ ላይ ተሳታፊ ሁኜ ነበር። ከዚህ የባይናንስ ሚታፕ ላይ ምን እንዳተረፍኩ ምን እንዳገኘሁኝ የነበሩ ኦፖርቹኒቲዎችን ከዛ ደግሞ የነበረኝን ኤክስፒሪየንስ ሙሉ ለእናንተ ሼር ላደርጋችሁ በዚህ ቪዲዮ መጥቻለሁ ማለት ነው። እንግዲህ በዚህ ቪዲዮ ልናያቸው የምንችላቸው ነገሮች ምንድነው? በመጀመሪያ ባይናንስ ምንድነው? አብዛኞቻችሁ ያው ክሪፕቶ ትሬድ የሚደረግበት ፕላትፎርም ነው ልትሉ ትችላላችሁ። ባይናንስ ምን እንደሆነ እንድንመስላችሁ ከዚህ እኔ እንደዛ ነበረ ከሚታፕ በፊት የነበረኝ መልስ። ከክሪፕቶ ትሬድ ከማድረግ ባለፈ በጣም ብዙ ኦፖርቹኒቲዎች ወይ ደግሞ ጥቅሞች ያሉት ፕላትፎርም እንደሆነ ከዚህ ሚታፕ ላይ አግኝቼበታለሁ። ቪዲዮ ላይ ተካቷል ማለት ነው። ሚታፑ እንዴት እንደነበረ ከዛ ደግሞ ለባይናንስ ለኢትዮጵያውያን ወጣቶች ያዘጋጀውን እድል እዚህ ቪዲዮ ሼር የማደርጋችሁ ይሆናል። ቪዲዮውን እስከ መጨረሻው ተመልከቱት። እንግዲህ ቀጥታ ወደ ቪዲዮ ነው የምንገባው ምንም ሳልይዛችሁ ማለት ነው። ስለዚህ ባይናንስ ምንድነው የሚለውን ነገር እንጀምርላችሁ። ባይናንስ እንግዲህ ብዙዎቻችን ምንድነው ቅድም እንዳልኩት ክሪፕቶ ትሬድ ለመግዛት ወይም ደግሞ ለመሸጥ የምንጠቀመው ምንድነው ፕላትፎርም ወይም ደግሞ መሸጫ ክሪፕቶ መግዣና መሸጫ መድረክ ነው ማለት ነው። እንግዲህ ባይናንስ እንግዲህ ከዚህ ባለፈ እንደሆነ ያያየሁት ምንድነው ባይናንስ የተለያዩ የትምህርት እድሎችን እንደሚሰጥ ከዛ ኢቨንት ላይ አግኝቻለሁ ማለት ነው። እንግዲህ ባይናንስ አካዳሚ የሚል ሴክሽን አለው ባይናንስ እዛ ላይ የትምህርት እድሎች ይሰጣሉ። ምን እንደሆነ አለ ስለ ባይናንስ አካዳሚ ብቻ ከዚሁ ቪዲዮ ላይ ከዛ ደግሞ ዌብ3 እና የብሎክቼን እንትን ላይ ዲቨሎፕመንት ላይ እንደሚሰራም በሰፊው እንደሚሰራና የተለያዩ የስራ እድሎች እንዳሉትም እዛ ኢቨንት ላይ ለማግኘት ሞክራለሁ። ለኢትዮጵያ ወጣቶች ይሄን ደግሞ ታስቡት በባይናንስ ትምህርት አስተምሮ ከዛ የስራ እድሎችን አመቻቸን ማለት ለኛ ለኢትዮጵያኖች ምን አይነት እድል እንደሆነ አስቡት። ላይክ ዓለም አቀፍ የሆነ የስራ እድል ነው የሚያመቻችልን ማለት ነው። ባይናንስ ኢትዮጵያ እንዴት ነበር የሚለውን እንጀምር ማለት ነው። እንግዲህ ባይናንስ ኢትዮጵያ እንግዲህ የባይናንስ ኢትዮጵያ ሚታፕ የነበረው እንዴት ነው? በባይናንስ ኤንጅሎች ነበረ። ባይናንስ ኤንጅልስ ምንድነው? እዚህ ጋር አንድ ኦፖርቹኒቲ አለ። ባይናንስ ኤንጅሎች የምንላቸው ላይክ ባይናንስን በመወከል የባይናንስን ኮሚኒቲ በተለያዩ ሀገሮች በተለያዩ ቦታዎች እንደዚህ አይነት ሚታፖችን በማዘጋጀት የኮሚኒቲ ግንባታ ላይ የሚሰሩ ሰዎች ናቸው ወይም ደግሞ የባይናንስ ተወካዮች ናቸው ባይናንስ ኤንጅል። ይሄን ባይናንስ ኤንጅል ሆናችሁ ለመስራት ላይክ ቮለንታሪ ነው የምትሆኑት። ቅጥር አይደለም። ባይናንስ ኤንጅልስ ቅጥር አይደለም። ነገር ግን ባይናንስ ኤንጅልስ ስለሆናችሁ የተለያዩ ጥቅሞች አሉ። ስለዛም በሰፊ እንመጣበታለን። የተለያዩ ብሎክቼን እንግዲህ ከባይናንስ ኤንጅሎች ወይ ደግሞ እንደዚህ ይሄ ሚታፕ ካዘጋጁት ባለፈ የተለያዩ ብሎክቼን ላይ የሚሰሩ ሰዎች ነበሩ፣ ትሬደሮች ነበሩ፣ ተማሪዎች እና የዌብ3 ፍላጎት ያላቸው ሰዎች በአንድ ቦታ ነበር ያገኘነው። ኢቨንቱ የሚገርም ነበር። የሚገርም ኢነርጂ የነበረው ኢቨንት ነበር። ከመጀመሪያው ሰከንድ ጀምሮ እስከ መጨረሻው ድረስ የሚገርም ኢቨንት ነበረ። እንግዲህ ኢቨንቱ ላይክ በፕሮግራሙ እንደዚህ ፕሮግራሙን በሚመሩ ሰዎች ብቻ እየተመራ ያለቀ ኢቨንት አልነበረም። እንግዲህ እንዳልኳችሁ የተለያዩ ኤክስፒሪየንስ ያላቸው በብሎክቼን በትሬዲንግ ደግሞ በኮንቴንት ክሬት የሚያደርጉት የቴክ ኮንቴንት ክሬተሮች ነበሩ። እነሱ የነበራቸውን ኤክስፒሪየንስ በሸር አድርገው ነበር። በጣም የሚገርም ኢነርጂ የነበረው ኢቨንት ነበር። እንግዲህ ከኢቨንት ውስጥ ከተወያየንባቸው ርዕሶች ውስጥ ምንድን ነበረ? በመጀመሪያ ብሎክቼን ምንድን ነው የሚለውን እንግዲህ ከፕራይስ ባለፈ ብሎክቼን ምን እንደሚሰራ እዛ ላይ ተወያይተን ነበር። በሁለተኛ ደረጃ ደግሞ ላይክ የባይናንስ ቱሎች ወይ ደግሞ ባይናንስ ላይ ያሉ ፕሮዳክቶች ላይክ ፒቱፒ ስለ ዋሌታቸው እንዲሁም ደግሞ ባይናንስ ላይ ስላሉ ፕሮዳክቶች በደንብ ለማየት ሞክረን ነበር። በሶስተኛ ደግሞ ዌብ3 ውስጥ ያሉ ስራዎች የስራ እድሎችን ላይክ ፕሮግራመር ከሆነ ዌብ3 ፕሮግራመር ከሆነ ምን አይነት ስራዎች እንዳሉ እዚህ የባይናንስ ላይ ምን አይነት ስራዎች እንዳሉ በተለያየ ኮሚኒቲ ግንባታ ላይ በመሳተፍ ነው የተለያየ ኮሚኒቲን ማኔጅ በማድረግ የስራ እድሎች እንዳሉ እዛ ላይ ለማየት ሞክረናል። ኮንቴንት ክሬተር ከሆናችሁ ደግሞ ለኮንቴንት ክሬተሮች የሚሆኑ የሚገራርሙ የስራ እድሎች እንዳሉ እዛ ላይ ለማሳየት ወይም ደግሞ በደንብ ገልጸውልናል ማለት ነው። ትሬደር ከሆናችሁ ደግሞ ትሬደር ሆናችሁ ለመቀጠል ካሰባችሁ ደግሞ እንዴት ሪስካችሁ ማኔጅ እንደምታደርጉ ከዛ ባለፈ ደግሞ የባይናንስ ኤክስቼንጅ ስትጠቀሙ እንዴት ሴኩሪቲያችሁን ወይ ደህንነታችሁን ጠብቃችሁ እንዴት መጠቀም እንደምትችሉ እዛ ላይ በደንብ ለማሳየት ሞክሮ ነበር። እንግዲህ ወደ ዋናው ፖይንት ስገባ እንግዲህ ባይናንስ ለኛ ለኢትዮጵያን ወጣቶች ከሚሰጣቸው እድሎች ውስጥ
ባይናንስ አካዳሚ በመጀመሪያ ደረጃ አስቀምጬላችኋለሁ ማለት ነው። ባይናንስ አካዳሚ ምንድነው? የተለያዩ የብሎክቼን እና የክሪፕቶ ኮርሶችን በነፃ ነው የሚሰጣችሁ። ሰርቲፊኬት ይሰጣችኋል፣ በነፃ ነው፣ ምንም አይነት ክፍያ አይጠይቃችሁም። ኢቭን ራሱ ላይክ ስለተማራችሁ ብቻ ባይናንስ የተለያዩ ቶክኖችን በሪዋርድ መልኩ ይሰጣችኋል። ይህን እድል ቼክ ለማድረግ ሞክሩ። ገብታችሁ የባይናንስ አፕሊኬሽኑ ላይ ባይናንስ አካዳሚ የሚል ሴክሽን አለ። እዛ ገብታችሁ ቼክ ለማድረግ ሞክሩ። የሚገርም እንትን ነው። የክሪፕቶ ኮርሶችን ከቤዚክ እስከ አድቫንስድ ሌቭል አላቸው። ብሎክቼን እንደዚሁ ኮርሶች አላቸው። ቼክ አድርጉት። ከዛ በሁለተኛ ደግሞ ባይናንስ ኤንጅልስ የሚባል ፕሮግራም አላቸው። ቅድም እንዳልኳችሁ ይሄን ኢቨንት ያዘጋጁት በባይናንስ ኤንጅልስ አማካኝነት ነው። ይሄ ኢቨንት የተዘጋጀው ባይናንስ ኤንጅልስ ላይክ የባይናንስን ኮሚኒቲን በተለያዩ ሀገራቶች በማሳደግ ላይክ ቮለንተር የሚያደርጉ ሰዎች ናቸው። ነገር ግን ቮለንተር ያደርጋሉ፣ ቋሚ ተቀጣሪ አይደሉም። ግን እየታየ እንቅስቃሴያቸው እየታየ አሪፍ የስራ እድል ይመቻችላቸዋል። የተለያዩ ኦፖርቹኒቲዎች፣ የትምህርት ኦፖርቹኒቲዎች፣ ብዙ ነገሮች ኦፖርቹኒቲ አሉ። እዚህ እንትን ላይ ማንኛውም ሰው ላይ ክሪፕቶና ዌብ3 ላይ ፍላጎት ያለው ኢንተረስትድ የሆነ ሰው እዚህ የባይናንስ ኤንጅል ፕሮግራም ላይ መሳተፍ ይችላል። ሶ ያው እኔም እዚህ እንትን ለመሳተፍ አፕላይ አድርጋለሁ። ሊንኩን ልከውልን ነበር፣ እዛው ፕሮግራሙ ላይ ልከውልን ነበር። አፕላይ ለማድረግ ሞክሬያለሁ። ሶ የባይናንስ ኤንጅል ላይም እናንተም ኢንተረስትድ ከሆናችሁ ሶ መሳተፍ ትችላላችሁ። ቼክ አድርጉት። ከዛ የዌብ3 ስራ እድሎችም እንዳሉት እንትን ብለናል። ከክሪፕቶ ትሬዲንግ ባለፈ ዌብ3 ስራ እድሎችም እንዳሉ እዛ ኢቨንት ላይ ለማየት ሞክረን ነበር። ከዛ ባለፈ ደግሞ ወደ መጨረሻ እንትን ከዛ ከኢቨንቱ ባለፈ እንግዲህ እንዳልኳችሁ እዛ ኢቨንት ላይ ተሳተፉ የነበሩ በጣም ብዙ ኤክስፒሪየንስ ያላቸው ሰዎች ነበሩ። ሶ ከነሱ ጋር የኔትወርኪንግ ጊዜ ነበረን። ከአሪፍ እራትም ነበረ። ሶ ከዛ የራት ፕሮግራሙ ላይ ከአዳዲስ ሰዎች ጋር ተዋውቀን የነበራቸውን ኤክስፒሪየንስ በትሬዲንግ ያሳለፉን ኤክስፒሪየንስ ሼር ተደራርገን ነበር። የሚገርም ጊዜ ነበረ። እንግዲህ እኔ በግሌ ካገኙት ልምድ ውስጥ አይ ቲንክ በትርፍ ጊዜ ላይክ ኮንቴንት ክሬት ለማድረግ ሞክራለሁ። ሶ ኮንቴንት ክሬተር ከሆናችሁ ደግሞ ላይክ የአፍሌት ፕሮግራም አላቸው። አፍሌት ፕሮግራም የባይናንስን ፕሮዳክቶችን በማስተዋወቅ በእናንተ ሪፈራል ሰው ሲገባላችሁ ገንዘብ የምታገኙበት መንገድ ነው። ሶ የዛ የአፍሌት ፕሮግራም ተሳታፊ ለመሆን ሬጂስተር አድርጌያለሁኝ ማለት ነው። አንዱ ነው ያገኘሁት፣ በግሌ ያገኘሁት ጥቅም። ከዛ ደግሞ እዛ ላይ ደግሞ ጌም ነበረ። እዛ ጌም ላይ የተለያዩ ጊቫዌዎች ሪዋርዶች ነበሩ። ሶ እዛ ጌም ላይ ተሳትፌ ሪዋርድ አግኝቼ ነበር። ይሄ ከኔ በግሌ ካገኘሁት ጥቅም አንዱ ነበር። ከዛ ከተለያዩ ሰዎች ጋር ኔትወርኪንግ አሪፍ የኔትወርኪንግ ጊዜ ነበረኝ። ደግሞ ኤክስፒሪየንስ ከነበራቸው ወይ ደግሞ ማግኘት ከሚፈልጋቸው ሰዎችን ለማግኘት ሞክሬ ነበር እና ከዚህ ኢቨንት ያተረፍኩት ነገር ላይክ ክሪፕቶ ቁማር አይደለም፣ ቁማር እንዳልሆነና ቴክኖሎጂ ነው፣ ስኬል ነው፣ ገንዘብ ሊሰራበት የሚችልና በደም ተምረንና ስኬላችን አዳብረን ይህን ክሪፕቶ ላይ ከሰራን ላይፋችን የምንቀይርበት የሚገርም እድል እንደሆነ አይቻለሁኝ። ኢትዮጵያ በዌብ3 ዓለም ጋር ዌብ3 ዓለም ላይ መሳተፍ እንዳለባትም በደንብ እንትን ብያለሁኝ ማለት ነው። ሶ እኔ በመጨረሻም እንግዲህ ክሪፕቶ ወይም ዌብ3 ላይ ፍላጎት ያላችሁ ሰዎች ካላችሁ በመጀመሪያ እኔ ልላችሁ የምችለው በራሳችሁ በደንብ ለመማር ሞክሩ። በደንብ ስኬላችሁን ወይ ደግሞ ክሎታችሁን አዳብሩ። እንደዚህ አይነት ሚታፖች ሲኖሩ፣ ኢቨንቶች ሲኖሩ ለመሳተፍ ሞክሩ። ምክንያቱም እንዳልኳችሁ በጣም ብዙ ኤክስፒሪየንስ ያላቸው ሰዎች የማትጠብቋቸው ሰዎች እዛ ኢቨንት ላይ ታገኛላችሁ። ሶ ላይክ ማይንድድ ከሆኑ ሰዎች ጋር ትገናኛላችሁ ማለት ነው። እዚህ ጎናችሁ ተቀምጦ ወይም ደግሞ እናንተ የምታስቡትን ነገር የማያስብ ሰው ጋር ተቀምጣችሁ ላይክ ኢነርጂያችሁ ምናምን አታችሁ ከነበር እንደዚህ አይነት ሰው ስትገናኙ ኤክስፒሪየንሱ ላይክ ከእናንተ ጋር ላይክ ማይንድድ የሆነ ሰው ጋር ስትገናኙ ኢነርጂያችሁን እንትን ቡስት አድርጋችሁ ማለት መጣላችሁ እላችኋለሁ። እንደዚህ አይነት ኢቨንቶች ሲኖሩ ተሳተፉ። ያው የቴሌግራም ቻናል አለኝ፣ ሮሃ ቴክ የሚል ቴሌግራም ቻናል አለኝ። እዛ ላይ ገብታችሁ እንትን ብትሉ እንደዚህ አይነት ኢቨንቶች ሲኖሩ ሼር አደርጋለሁ። ብዙ ጊዜ ገብታችሁ እነዛ ኢቨንቶች ላይ መሳተፍ ትችላላችሁ። እና በመጨረሻም ልላችሁ የፈልጋችሁ ይሄ ቪዲዮ ከወደዳችሁት ላይክ አድርጉት፣ ቻናላችንን ሰብስክራይብ አድርጉ። ከዛ ደግሞ ለጓደኞቻችሁ ሼር በማድረግ ይሄን ቪዲዮ መጨረስ ትችላላችሁ። እናመሰግናለን። በሚቀጥለው ቪዲዮ እንግዲህ እነዚህ እያንዳንዱ ላይክ ስለ ባይናንስ ኤንጅልስ ቪዲዮ ልሰራ እችላለሁ። እስኪ እንድሰራላችሁ የምትፈልጉትን ቪዲዮ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ሮሃ ቴክን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ፒስ አውት